አንድ አመት ሙሉ እዛ ውስጥ ቆልፎ ይዘዋት ነበር። በመጨረሻም እንግዲህ እየደከመች እንግዲህ ልጅቷ እችን ትመስል ነበር። ሱብሃንአላህ ይዋት እንግዲህ ተማሪ እያለች ማለት ነው። እዛ ይሄ ከጓደኞቹ ጋር የተነሳችው ፎቶ ነው እና አንድ አመት ሙሉ ይሄ አረመኔ አባት አንድ አመት ሙሉ እንግዲህ ምግብ በሁለት ቀን በሶስት ቀን ነበር አንዳንድ ማንኪያ ያበላታል እንዳትሞት። እንዴት እያደረገ እንደሳቀየት እንደነበር ከዛ አንድ ቀንታ ሲመጣ ሚስኛውም ሰው ተጋብተው እየኖሩ እሷን ወልደው ተለያዩ ማለት ነው። ከዛ ፍርድ ቤት ሄዶ ምን ብሎ ተካሶ ልጄን እኔ ነኝ ማሳድግ ምናምን ብሎ ቤት ይዟት መጣሉ። ከዛ ይበድላታል። ሌላ ምስት አለች እንጀራ እናት። ከዛ በኋላ ያው ትበድላታለች። ምግብ አሰጣት ምናምን ነገር አሉ። ይኸው እንደዚህ ያው እናቷም ሌላ ህይወት ጀምራለች ምናምን አሉ። እና ያው ብዙ እናቶች ለልጆቻቸው ዋጋ የሚከፍሉት ከትዳር ከተፋቱ በኋላ ራሱ ቶሎ ማያገቡት ለእንደዚህ አይነት ነገር ነው። እናት ዋጋ ትከፍላለች። በነገራችን ላይ ብዙ ጊዜ አባቶች አንዳንድ አባቶች ከባድ ናቸው ወላሂ። ሱብሃንአላህ ስንት አባቶች አሉ ወርቅ የሆኑ ወላሂ። ለምሳሌ እኔ አባት ወላሂ አላህ እድሜህን ያርዝመው። እኔ ሱብሃንአላህ ከእናት በላይ እንደ እናት የሚሆን አባት ነው ያለኝ ወላሂ። ስለ አባት የሆነ ነገር ሲነሳ ብዙ ጊዜ እንትን አይለኝም፣ ደስ አይለኝም መጥፎ ነገሩ ሲነሳ። ግን ደግሞ እንደዚህ አይነት አባቶች ደግሞ እኔ እንጃ ወላሂ አላህ ቀልብ ስጣችሁ ከማለት ውጪ አባት ስላለኝ አባት አልሳደብም ወላሂ። ምን አይነት አረመኔነት ነው! ሴት ልጁን እንደዚህ አድርጎ በዚህ መልክ ሱብሃንአላህ ወላሂ በጣም ከባድ ነው፣ ያማል ወላሂ ከባድ ነው። ብቻ በጣም ነው የሚያመው ሀቂቀተን ማለት ነው። በዚህ ልክ እንደዚህ ተቀይራ ሞታ ማየት በጣም ያማል ወላሂ በጣም ኧረ ቢስሚላህ። እና ቪዲዮውን ላስገባላችሁና እዩት ማለት ነው። ብዙ እናቶች ዋጋ ይከፍላሉ። አሁን ውዝረኛ ልጆችን ራሱ አሁን እናቶች ናቸው የሚያሳድጉት። ወንዶች ብዙ ጊዜ ይፈራሉ እንደዚህ አይነት ነገር። ጭንቃ አይወዱም። ያኒ ሱብሃንአላህ። እናት ግን ለልጇ ምንም ይሁን ምን ዋጋ ከፍላ ታሳድጋለች እናት። ለዛ እኮ ነው እናት የሆነችው። አላህም እናት ያደረጋት አዛኝ ያደረጋት። አንዳንድ ወንዶች እናንተ ወላሂ አላህ ቀልብ ስጣችሁ፣ በጣም ከባድ ናችሁ በጣም ማለት ነው። ሲበዛ ራስ ወዳድ ወንዶች አሉ፣ ሴት ልጅ የሚበድሉ፣ በሴት ልጅ የሚጫወቱ። አሁን አባት ለልጁ መከታ ነው እንጂ እንደዚህ ያደርጋል? ላ ሐውለ ወላ ቁወተ ኢላ ቢላህ። ሌላ ሰው እንኳን እንደዚህ ሲበድላት እኮ ምንም ቢሆን እናት ትሻል ነበረ። እንጀራ እናት ያው እንጀራ እናት ናት። በቃ አለቀ፣ አራት ነጥብ። ምንም ቢሆን ከሷ ጋር ብታኖራትና ብታሳድጋት ይሻል ነበር። እንደዚህ እንትን ቤት ውስጥ እንትን ቆፍሮ ሽንቷን እዛ እንድሸና በካቴና አስሮ ምናምን እኮ ነው ያሰቃያት። ሐስቢ አላህ ወኒዕመል ወኪል። አንተ አባትም አትባልም ወላሂ። አንተ አባት ነው። አውዙ ቢላህ አለይክ። እና መስር ውስጥ ማለት ነው ልክ በተመሳሳይ እንደኛ ሀገር ያኔ እኛ ሀገር ወንጀል ፈጽም የለ በጣም ብዙ ወንጀሎች አሉ ይፈጸማሉ እዛ ሀገር። አውዙ ቢላህ ልክ እንደኛ ሀገር ማለት ነው። ግን እነሱ ግን ያው በህጉ በጣም የጠበቀ ነው። እንደውም እንደኛ ሀገር አይደለም። እና የተለያዩ ወንጀሎች እየተሰሩ ነው እዛ ራሱ ማለት ነው ልክ እንደኛ ሀገር። እና ይሄ ራሱ በጣም ይሰቀጥጣል። ሱብሃንአላህ። አላህ ጥሩ አባቶችን እድሜያቸውን ያርዝምልን ወላሂ። እንደዚህ አይነት አባት እንጃ ወላሂ ምን ብዬ ልበል። አውዙ ቢላህ። አንድ አመት ሙሉ እዛ ውስጥ ቆልፎ ይዘዋት ነበር። በመጨረሻም እንግዲህ እየደከመች እንግዲህ ልጅቷ እችን ትመስል ነበር። ሱብሃንአላህ ይዋት እንግዲህ ተማሪ እያለች ማለት ነው። እዛ ይሄ ከጓደኞቹ ጋር የተነሳችው ፎቶ ነው። እና አንድ አመት ሙሉ ይሄ አረመኔ አባት አንድ አመት ሙሉ እንግዲህ ምግብ በሁለት ቀን በሶስት ቀን ነበር አንዳንድ ማንኪያ ያበላታል እንዳትሞት። እንዴት እያደረገ እንደሳቀየት እንደነበር ከዛ አንድ ቀንታ ሲመጣ ሚስየው የምትለዋለች፣ ኧረ እቺ ልጅ ደካክማለች መሰለኝ ግባና እስኪ ያት ምንድነው ነገሩ ምናምን ትለዋለች። እንግዲህ ልጅቷ አስባችሁታል፣ እቺ ነበር የምትመስለው። ሱብሃንአላህ ይወት አሁን ላይ። እና ልጅቷ ደካክማለች መሰለኝ ግባና ያት ትለዋለች። ከዛ
ገብቶ አይቷት ምንም እንዳልተከሰተ አይ ምን ማለት ልትሞት ነው መሰለኝ ይለካክማለች ታያት ምናምን ይልና ይገባና እሱ ይተኛል። ከተኛ በኋላ አንድ ቀን በሁለተኛው ቀን ነው ከዛ ከተኛ በኋላ ሲነሳ ልጅቷ የለችም ሞታለች፣ ነፍሷ ወጣለች እና ሊያስቀብራት ያው ሊቀብራት ፈለገ። ሊቀብራት ደግሞ የግዴታ የሞት ሰርቲፊኬት መውጣት አለበት። የሞት ሰርቲፊኬት መውጣት አለበት። እሱን ሊያወጣ ሲል ዶክተሩ ጋር ሲል ዶክተር ያትና እንዴ እቺ ልጅ ትልቅ ሰው ናት እንዴ ስለው አዎ ምናምን አይ ትልቅ ሰው ልትሆን አትችልም፣ ልጅ ናት፣ ልጅ ነው የምትመስለው እና በረሃብ የሆነ ተርባ ነው የሞተችው እንጂ ትልቅ ሰው አይደለችም። አይ አርጅታ ነው ብሎ ይለዋል ዶክተሩ። ከዛ በኋላ ያ ዶክተር ደግሞ ነቃና ሌላ ሆስፒታል ሰዳት እኛ እንኳን ፍቃዱን ልንሰጣ ወረቀቱን አንሰጥ የሚሉትና አባት ምን ያደርጋል? ልጁን ይዘው ሌላ ሆስፒታል ይዟት ይሄዳል። እዛ ሆስፒታል ሲመረመር በረሃብ እንደሞተች ይታወቃል ማለት ነው። በረሃብ አስርቦ እንደገደላት አባትየው ይታወቃል። ከዛ ፖሊስ የሚደውሉና ይመጣል። እሱን ይጠይቁታል። እንዴት ነው መች ነው ምናምን። ያ ቤቷ ሲታይ ለካ ቤት ውስጥ እሷ አጅሬ ቤት ውስጥ እዛው ቆፍሮ ሽንት ቤት እዛው የምተኛበት ቦታ ካቴና አለ ምን አለ ያው ከዛ ፖሊስ በቁጥጥር ስር ያውለዋል። አሁንም ፖሊስ ቁጥጥር ስር ነው ያለው። አሁን እንግዲህ ልጅቷ እስካሁን ድረስም አልተቀበረችም። ላበሩ ላይ መች ነው መጨረሻ ቀን ምግብ ያበላትና የሚለውን እሱን እየተመረመረች ነው። እንግዲህ አስባችሁታል። አባት ነው አባት ለመባል እንኳን አይገባውም። ያ አረመኔ አመት ሙሉ ለማን ሲል ለሚስቱ ሲል እንግዲህ አስባችሁታል። ለሚስቱ ሲል እና እንግዲህ አሁን አዲስ የገባችሁ አላችሁ ከፈለጋችሁ ታሪኩን በአረብኛ ስሙት፣ እኔ ተረግምላችኋለሁ። አረቦቹ ደግሞ በጣም በዚህ ሰዓት ላይ ግብጽ ላይ በጣም አነጋጋሪ የሆነ ጉዳይ ነው እና ምን አይነት አረመኔ አባት እንደሆነ ስሙት። ኦኬ ታብታብ እያደረግን እኔ ተረግምላችኋለሁ። አንድ የታወቀች ጋዜጠኛ አለች። እሷ ያስተላለፈችው ቪዲዮ አለ። ያው ለአረቢ ላይ የቀረበ እንትን ነው እና እየደወለች ማለት ጠይቃለች። ስሙ፣ እኔ ተረግምላችኋለሁ። الأصح أن نقول مقتل فتاة في محافظة قنا والجاني ولد. بداية القصة كانت مع وصول أب إلى وحدة صحية في قريتهم ومع جثة ከፈለጋችሁ ላሳያችሁ ወይ ድምፁ ብቻ ይበቃል። ያው እኔ ስለምተረግምላችሁ አያስፈልግም። ከፈለጋችሁ እተረግምላችኋለሁ። እንደዚህ እያደረኩኝ ልተረግምላችሁ። እሺ እንደዚህ ይሻላል። ኦኬ እናንተ ታብታብ አድርጉ። ኦኬ ኮፒ ሊንካችን ምንድን ነው? 100 ምናምን ነው የሚለው 1000 ያስገቡት። ኮፒ ሊንካችን 1000 ያስገቡት። ያጀማው ሂዱበት። ኮፒ ሊንካችን 1000 ያስገቡት። 700 ምናምን ሰዎች 800 ሰዎች አለን። ኮፒ ሊንካችን 1000 ያስገቡት። ኮፒ ሊንክ ያስፈልጋል እንዳይዘጋብን። ቴንክ ዩ ቬሪ ማች ቴንክ ዩ። አሁን እቺ የታወቀች ጋዜጠኛ ናት እና ያው ደውላ ዶክተሮቹንም ታናግራለች፣ ጓደኞቿንም የልጅቷም የሟችንም ጓደኞች ታናግራለች። ብዙ ትክክለኛ ኢንፎርሜሽን ከእሷ ነው ያገኘሁት ማለት ነው። ኦኬ ቴንክ ዩ። ሂዱበት በዚህ ማሻአላ አያችሁ። ኦኬ بنته وطلب تصريح دفن سموهم إلى مصر اللي فيها حادثة مأساوية عاملة ضجة، وفاة أو يعني يمكن الأصح أن نقول مقتل فتاة في محافظة قنا والجاني ግብጽ ላይ አንድ የተከሰተ ነገር አለ። ያው አባት ልጅ ላይ የፈጸመው ግድያ እንበለው አለች። بداية القصة كانت مع وصول أب إلى وحدة صحية في قريتهم ومع جثة بنته ነገሩ ሲጀምር እንደዚህ ነው። አባት የልጁን ሬሳ ይዞ ወደ አንድ ምርመራ ሆስፒታል ይሄዳል። طلب تصريح دفن ከዛም የእሷ ልጅ ሞታለች ብሎ ልጁን ለማስቀበር የፍቃድ ወረቀትና ያው የሞተችበት ሰርቲፊኬት ያስፈልጋል አንድ ሰው ለመቀበር። በጣም ያሳዝናል ወላሂ። በዚህ ዘመን እንደዚህ አይነት ነገር መስማት ያማል። ብቻ ሱብሃንአላህ፣ አላህ ይጠብቀን ከእንደዚህ አይነት ነገር እና ምንም ማድረግ አይቻልም። ከባድ ነው። ሰላም አለይኩም።